ምንድነው? አረ ምንም አስተማሪያችን ነው እኮ ነው። እና ታውቃለህ በይሳት ኮንድ ጋር መጥተት በጣም ከባድ ነው። ችግር የለውም እረዳሻለሁ። ዛሬ ደግሞ አምሮብሻል። ዛሬ ሳብረን አንሉ። ውይ ታውቃለህ አይደል ቤት አይፈቅዱልኝ። አሁን ያልኩህን አመጣህልኝ? አምጥቻለሁ ግን እየናፈቅሽ ነው። መች ነው አብረን የምንውለው? በቅርቡ አልኩህ አይደል? አንተስ ታስቸግር አያምርብህም። ጫዋስቶን ነው የሚያምርብክ። አሁን ስጠኝና ቶሎ ልሂድ። አላወዳደርም አቻት መቻላ ጎበዝ ልጅ። ከዚህ በላይ ጸባይን ካሳመርክ ደግሞ ብዙ ነገር ይሰጣል። ስወዳት ታውቃለህ ግን ምን እንደሚቆጨኝ? ምንድነው ንገሪ። የዛኔ ቶሎ ቶሎ ልንሄድ ስትለኝ አለመውለዴ ይቆጨኛል። ኧረ መስገኝ ለልጅ ወልደናል አይደል? ደሞ ማንከርክሉ አንቺም ገና ነው። ዝም በል እባክህ። በንፋስ አይረገዝ። ታውቃለህ ግን ስንት ጊዜ እንደሆነ? ይቅር በሉኝ መቤቴ። ይቺ ጾም ትፈታና ዛሬ ስንት ሰዓት ነው ከቤተ ክርስቲያን የምትመለሰው? ለሊት ኪዳን መቆም አለብኝ። ሰሞኑን እየደከምኩ ነው። አበርቺኝ የኔ ሚስት። ቁልፉን በር ስር ማስቀመጡ እንዳትረሺ። ማሚ እንዳንቺና እንዳባየን ትዳር መሄድ ያስቀናል። በዚህ ዘመን ለፍቅረኝነት እንኳን መቆየት በሚከብድበት ጊዜ በትዕግስት ግን ወደፊት ሁሉን ነገር ትደርስበታለህ። ለመድከው ስራውን እንዴት ነው? አረ በህግ አምላክ የቤቱን እንኳን ተይልን እንጂ። አረ እኔ ለመድከው የቤቱን ያልኩት። ለመደው አልለመደው ወንድ አይደል እንዴ? እኛ ያለን አይደል እንዴ በየቀኑ አዲስ ሰው የምንለምደው? አንቺ ደግሞ ከማማረር ሌላ ምንም ነገር የለሽም። ይልቅ ጓደኛዬ የባልሽ ነገር እንዴት ሆነ? ምንም የለም። አሁንም ምን ይለሽክም ነው? ምን አይነት ህይወት ነው? አንቺ ዝም ነው የምትይው? ምን ማድረግ እችላለሁ? ውሳኔው እሷ ነው። በሉ መጣው። ሄሎ ያቺ ተማሪዋ ልጅ በፀጉር ቁርባ ያስታቆማለች። ቅባቱን ልኬልካል። አዎ ተቀብያለሁ። አሁን በ3 ወሩ ፀጉሩ ሲያድግ በምን ሙድ እንደምትሰያለሁ። አንተ ስራውን ለመድከው? የማይለመድ የለ እየተለመደ ነው። የት ሆነ ነው? ዛሬ ደግሞ ሰውዬሽ በነጠላ ነው። ሃሎ ስልኩን ተውና ወደ ስራ። ከስተመር እየመጣ ነው። በቃ ከስተመር መጣ መሰለኝ።